ፈጣሪ እኮ ቀናቸው የመጨረሻ ዛሬ አይደለም ካልኩ አለ ነው ጋይስ። እዚህ ከጀርባ የምትመለከቷቸው ልጆች እድሜያቸው 13 9 4 እና 1 ናቸው። እነዚህ ልጆችም ለ40 ቀናት አማዞን ጫካ ውስጥ ሰርቫይቭ ማድረግ ችሏል፣ መትረፍ ችሏል። አማዞን ጫካ ምን አይነት ጫካ እንደሆነ ታውቃላችሁ? በጃጓር በስኔክ በተለያዩ እንስሳቶች የተሞላ እጅግ አደገኛ የሆነ ጫካ ነው። እነዚህ ልጆች ግን ፈጣሪ ከሞት ሲተፋቸው ለ40 ቀናት ጫካ ውስጥ ሰርቫይቭ ማድረግ ችሏል ጋይስ። እነዚህ ልጆችም እዚህ ጫካ ውስጥ ሊገቡበት የቻሉበት ምክንያት እቺ ፕሌን ነች። እቺ ፕሌን አራቱ ልጆች እናታቸውንና አንድ ፓይለት ይዛ በኖርማል እየበረረች ነበር። ይሄ ሁሉ ነገር የተፈጠረው ኮሎምቢያ ውስጥ ነው። በኖርማል በረራ እያደረገች ኢንጂኗ ሎስ ታደርጋለች ማለት ነው። በዚህ ጊዜ አማዞን ፎረስት መሀል ላይ ትወርቃለች ማለት ነው። እና ሁሉም ሰላም ነበሩ ከፓይሌቱ ውጭ። ፓይሌቱ ወዲያውኑ ነበር የሞተው እና እናታቸውም ተጎድታ ነበር። ተጎድታ ስላችሁ እግሯ ከተሰበሩ ከፕሌን ፓርት ውስጥ ስታክ አድርጎ ነበር። ልጆቹ ግን አራቱም በጣም ሰላም ነበሩ ማለት ምንም አይነት ጉዳት አልደረሰባቸውም እንዳጋጣሚ። እናታቸው ግን እሷም ሰላም ነበረች፣ ግን እግሯ ስታክ አድርጎ ነበር የተሰበረው ፕሌን ፓርት ውስጥ። በዚህ ጊዜ እንዳልኳችሁ እነዚህ ልጆች ከፍተኛ ልጅ ነችና 13 ሴት ልጅ ነችና 13 ዓመቷ ነበር። እናታቸው ከገባችበት ስታክ አረገች እግሯን ለማውጣት ብዙ ሙከራ ያደርጋሉ። በዚህ ጊዜ እየመሸ ይመጣል ማለት ነው። ላይክ ማንም ቼክ አላረጋቸው፣ ማንም አላያቸውም ፕሌኑ ሲወርቅ ማለት ነው። በዚህ ጊዜ እነሱ ምንም አይነት መፍትሄ መስጠት አልቻሉም። ምክንያቱም እንዳልኳችሁ ልጆች ናቸውና እግሯን ማውጣት አልቻሉም የእናታቸው ማለት ነው። እናታቸው አንድ ነገር ትነግራቸዋለች በዚህ ጊዜ እኔ ከዚህ መውጣት አልችልም፣ እየደማው ነው። ስለዚህ እዚህ ውስጥ ደግሞ ብዙ አውሬ አለ እና ደሜን ሴንስ እያደረገ ወይ ደግሞ ይሄ የሚደማውን ደም ሴንስ እያደረገ ብዙ አውሬዎች መጥቶ ሊያጠቋቸው ይችላል። ስለዚህ ልጆችን ይዘሽ ሂጂ ትላታለች ያቺ ትልቋ ልጅ ማለት ነው። በዚህ ጊዜ ልጅቷም ልጆችን ይዛ ትሄዳለች ማለት ነው። ይሄ አሁን 12 ሰዓት አካባቢ ነው። አማዞን ጫካ ሲባል ምን አይነት ትልቅ እንደሆነ ለማይገባችሁ ሰዎች እንደዚህ አይነት ጫካ ነው። እንደዚህ አይነት ጫካ ውስጥ ደግሞ የሌለ አውሬ የለም። በጣም ብዙ ከባባድ የሆኑ አውሬዎች ናቸው ያሉት። እነሱም እዚህ ፕሌን ውስጥ የመገኘት ምክንያታቸው እስከሚያዛውሩ ሰዎች ወይ ደግሞ ወንበዴዎች ለመሸሽ ነበር። ላይክ ይፈልጓቸው ነበር፣ ሊገሏቸው ስለነበረ በዚህ ፕሌን ነበር ለመሸሽ ያሰቡት። እንዳልኳችሁም እነዚህ ልጆች ስትመራቸው የነበረችው ይችኛዋ ልጅ ነች ማለት ነው። ታላቅ እሷ ስለሆነች ማለት ነው። ይሄ ሁሉ ቀን ሰርቫይቭ ሲያደርጉ ሲጠቀሙት የነበሩት የተለያዩ አትክልቶችና ያገኙትን ፍራፍሬዎችን ሲበሉ ነበር ማለት ነው። እና የአውሬ ድምፅ ደግሞ ሲሰሙ ወደ ባህር ዛፍ ይወጣሉ። ከባህር ዛፍ ላይ ደግሞ ላይክ እባብ ምናምን ካዩ ደግሞ ወደ መሬት ይወርዳሉ። እንደዛ እየተሰቃዩ ነበር ሲያሳልፉ የነበሩት ማለት ነው። ዝናብ አለ፣ በዛ ላይ በክረምት ነበር በሰዓቱ። እነዚህ አውሬዎች አሉ። ይሄ ሁሉ ነገር ችሎ ሰርቫይቭ ማድረግ የቻሉበት መንገድ በጣም እግዚአብሔር ብቻ ነው የሚያውቀው። በሁለተኛ ቀንም እነዚህ ልጆች እዛው ጫካ ውስጥ ሲዘዋወሩ አንድ ግሩፕ ያሉ፣ እነዛ ግሩፕም ሲያሳድዷቸው የነበሩ እነዛ እጸ ዘዋዋሪ ሰዎች ናቸው ማለት ነው። እነሱም በዚህ ጊዜ ይደበቃሉ። ፋይናልም እዚህ ጋር የምትመለከቷቸው ሚሊተሪ ሰዎች ወደዚህ ቦታ ይላካሉ እነሱን ለማዳን። እነዚህ ሰዎችም ቀጥታ የገጠሙት ከነዛ ከእጸ ዘዋዋሪዎች ጋር ነው ማለት ነው። ላይክ ቶክስ ይጀምራሉ፣ ለረጅም ሰዓት ይተኳሳሉ፣ ፋይናል ይስማማሉ። ላይክ ሰው